ሰላም አለይኩም ወራህመቱላሂ ወበረካቱ። እድና ተቆራችሁ የቻናሌ ቤተሰቦች ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? ከእኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ዛሬ እንደምታዩት እንጀራ እየጋገርኩኝ ነው ማለት ነው። አብረን እንጋግር። እንግዲህ ምርጥ እንጀራ ነው ዛሬ የጋገርኩት። ኢንሻአላህ ተወዱታላችሁ ብዬ ተስፋ አደርጋለሁ። ተወዱላችሁላችሁ በላይክ ጀምሩት፣ ሼርም አድርጉ። ቢስሚላህ ምጣዱ ራሱ ሲንተሰብ ማሻአላህ በጣም ደስ ይላል ነው። በጣም ምርጥ እንጀራ ነው። እንደምትወዱት ተስፋ አድርጋለሁ። በላይክ በሸር ጀምሩት ቪዲዮውን። ቤተሰብ ያልሆናችሁ ደግሞ ቤተሰብ ማድረግ እንዳትረሱ። ቤተሰብ ያልሆናችሁ ቻናሌን ሰብስክራይብ ማድረግ እንዳትረሱ በትህትና እጠይቃለሁ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት በማድረግ አበረታቱ። አያችሁት? ማሻአላህ ተባረከላህ። ይሄን እንጀራ በ14 ሰዓት ውስጥ ማለት ነው። አንድ ቀን ሌሊትና ጧት 5 ሰዓት ማለት ነው። 5 ሰዓት ሳይሆን 4 ሰዓት ማለት ነው። አሁን ተናለ በ14 ሰዓት ስላችሁ ይሄው ምርጥ እንጀራ ነው። በ14 ሰዓት ማለት ሙሉ ሌሊት ማታ 12 ሰዓት ነው የተዘጋጀው። እርሾውን አንድ ቀን አሳድሬ ከዛ እዛ ላይ ነው ያሸሁበት። እርሾውን አሳድሬዋለሁ። ግማሽ ቀንም ሙሏል ማለት ነው። ከታች ራሱ ከኋላ ምርጥ ነው። ምርጥ አይገጽም። ጤፍ ነው የሚመስለው። እና እንዴት እያደረጋችሁ እናንተም ሰርታችሁ ብሉ። ራሳችሁን ጠብቀው። የዱንያና የርዝቅ መገኛ ቦታቸው ከእናት እግር በታች እዛ ነው ምንጫቸው። በጉብዝናዋ ወቅት እንዳሳደገች ራሷን አሳልፋ ላንተ እንደሰጠች ፍቃዷን የሞላ እናቱን አክባሪ ክብር ይቸረዋል ከአላህ ከፈጣሪ። ከእናት እግር ስር ናት የጀነት መገኛ በአላህ የመወደድ ትልቅ የመሆኛ። ኡማ ደጌ ክብሬ ናት ማረጌ ኡሚ ሽታ